ዛሬ እንደን ዛሬ ሴጋ መተሻል እንደ ፊትሽ እያሳወቀ ነው። እባክህ አንተ እኔ ሴጋ ከተውኩ 5 ዓመት ሆነ። እኔ ሴጋ አላውቅም። ሴጋ አታውቂም? እስቲ ሾፍ ወጣ በይ እስቲ ወጣ ወይ ወዳዛ እንደዚህ አይነት ነገር ሲታችኋል አይደል እንዴ? ልንገርሽ እኔ ሾፕ ከገባው ኢብድ ነው የሚሆነው። እዛ መኖሪያ ከሄድኩ እኮ ሪላክስ ሰዎች ይኖራል። አሁን ወጣ ብለሽ ተቀመጪ በእናትሽ። እኔ በጣም ባላስ ነኝ። እዚህ ጋር ቦርዴሮች ማቡቺን ፎሎ ኪሲት መጀመሪያ ለምን ፎሎ ታደርጋለህ? አንቺ ፎሎ አንስሽ ፎሎ አድርገሻል። እስቲ ቻፓሽን አሳይ። ወጣ በይ እየደገርኩ ቆይ አንቺ እውነተኛ ድንግል ነሽ? የምራው እስቲ እግዚአብሔርን በይ። እግዚአብሔርን ለቅሶ ቤት ሰርግ ቤት እንዴት ነው? ወንዶች አልገቡሽም? እውነትሽን አውሪ። ይህ ኮንፈረንስ ምናምን ለቅሶ ቤትም ሄጄ አላውቅም። እኔም የሚወስድ ለቅሶን ወጥቶ አያውቅም። ጀስት ሰርግ ቤት ከሄድኩም ቶሎ ይመለሳለሁ። አድሬ አላውቅም ወላሂ። አንቺ ጋር አንድ ቪዲዮ አላየሽም እንዴ? ከፓኪስታን ጋር ከንፈራችሁን እግዚአብሔርን አንተ ፓኪስታን ትላለህ እንዴ? ዱባይ ከመጣሁ ራሱ ገና እኔ 6ኛ ወሬ ነው። ቋንቋ ራሱ አልለመድኩም። ከመዳን ቤት ራሱ ያለው ቆይ ዳታሽ በእናትሽ አንድ ፓኪስታን አንቺን እየሾፈረ አሳዩኝ ልጆች። እኔ ለስቲ ለአንቺ ብያሽ ግን እንዴት ነው የፓኪስታን ያምራል? ጌታ ምስክሬን አንተ አላውቅም። እናቴ ትሙት ምንድን ነው እሺ የምታደርጊ? አሁን ድንግል ሆንሽ ምን ፈልገሻለሽ? አሁን ምን ያስፈልግሻል? ንዝር እያለሽ ንዝር እኔ እኮ ስለማላውቅ ንዝር አይልም። ለየለመደ ሰው ነው ንዝር የሚለው። እኔ ያለመድኩ የኔ እናት ሴት ልጅ ያኛውን ካላገኘሽ የኔ እናት ኢብድ ነው የምትኖረው። ኢብድ ያሳብዳል። አሁን ያንን ካላገኘሽ የኔ እናት አይ እሱ ነው እንደ ሳሚ ቆይ እሱ ነው እንደዚህ የሚያደርገኝ። አዎ ታየሻሻሾም ሆታ ከየን ቃቂሳው ኤስ ዱንሲ ሲትመን ደብል ዳብዳብ አድርጉ ፋሚሊ ጸጉርሽ የት ደርሷል? ደብል ዳብዳብ እዚህ ጋር መጥፎ ነገር እያወራው እዚህ ጋር ሰሬዋን አትሊበሱ ይርግርኩኝ አይለበስ መጥፎ ነገር እዚህ ጋር እኮ ሪስፔክት አንዳንዴ ነቃ ደንገጥ ብለሽ እንደዛ አሳይተሽ ምናምን ጆሮዋን ብያ ገርቤት አስገባው። አንተ ለሽ አሳዩ ትላለህ አንተ ለምን አሳዩ ትላለህ? እኔ ለማጣራት ነው። አንቺ አሁን እዚህ ጋር ክፈች ሲል መክፈት አለብሽ እንዴ? እንደዛ ካልሆነ ለምንድን ነው? እኔ ለማጣራት እኮ ነው። አሁን እኔ ሴቶችን ለማጣራት እኔ አሁን ምርቱና ግርዱን የሚያውቅ ሰው ነው። በጣም ጫካ ሰው የተማርኩ ሰው ስለሆን ለዛ ነው የኔ እናት። አሁን በራስሽ ሰላም አለክ ሰላም ወደፊት ያኔ አንተ ወደፊት ሰላም አለክ የኔነት እኔ መንግስት ነኝ እኮ ከመንግስትም የበለጥኩ ሰው እንዴት ነው ወደፊት አላማ አለ ትላለሽ እንዴ? ኢየሱስ ይሄ ቢብዛውን ተምሯል ማለት ነው። አንቺ ተምረሻል? አሁን እኔ እንግሊዝኛ ራሱ ማንበብ አልችልም፣ አልተማርኩም። እንግሊዝኛ ማንበብ እኔ ከመንግስትም በላይ የሆንኩ ሀብታም ነኝ። የኔ እናት በጣም ልጥት ሀብታም። አሁን ሊተኛ ነው የኔ እናት። ነገ ትገባለሽ ወይ እዚህ ጋር መተኛት አለብኝ። ፎሎ መለሳሚ ማልሻለሁ ያው ማልሻለሁ